የእምነታችሁ እስቲ ዱዓ ያደረጋችሁ በየእምነታችሁ ዱዓ አድርጉ። ዝናብ እምቢ ብሏል። ኢትዮጵያ ላይ እህል እየተቃጠለ ነው። ዱዓ አድርጉ ቤተሰብ። የእምነታችሁ እስቲ ዱዓ ያደረጋችሁ በየእምነታችሁ ዱዓ አድርጉ። ዝናብ እምቢ ብሏል። ኢትዮጵያ ላይ እህል እየተቃጠለ ነው። ዱዓ አድርጉ ቤተሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ባላችሁበት አለም ዳርቻ ሰላምታችሁ ይብዛ። ክርስቲያን ወገኖቼም እንዲሁም ሰላም ብያችኋለሁ። ሰላምታችሁ ይብዛ እና ውዶቼ አንድ ነገር አሳስቡኛል። ያሳሰበኝ ነገር ሊያወራችሁ ነው ዛሬ እና አወራለሁ። እኔ ቪዲዮ ሰራለሁ እንደማንኛውም ሰው ብዬ ካሜራውን ስደቅን ለምንድን ነው የማፍረው? እስቲ ንገሩኝ ቤተሰብ። እንደዚህ ነው እንደማሳፍረው? አራራ መፍራት የለብሽም ረውዳ ተይ ይላለው፣ ግን መፍራቴን አላቆምም። አረ ፍራትሽን እዛ ጀርባ ኪስሽ ላይ ጨምሪው። ከፈራሽ እቺ ያለም እኮ ለፈሬዎች አትሆንም። ከፈራሽ እዛ ቁጭ በይ ባለሽበት። አንዲ ፍራትሽን አንዲ ቶ እሰራለሁ ማለትሽ ምንድነው? ሁሉም መውደድ አንዱን ታዩ በቃ ምን አደርግልሻል? ፍራቱን እዛ ጀርባ ኪስሽ ጨምረሽ ነይ እና ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ባላችሁበት ሰላምታችሁ ብዛ። ሰላምታ በዛውባችሁ መሰለኝ እና ዛሬ አንድ ነገር አሳስቦኝ ነው የመጣሁት። ምን አሳስበሽ ደግሞ? የመዳን ቤት እንትን አስቤዛ የመዳን ቤት ሳሙና በዛ ቤት ሻምፖ እየተጠቀምሽ እዛ ፊንክት ብለሽ እየኖርሽ ምን አሳሰበሽ እንዳትሉኝ። ደግሞ ያሳሰበኝ ነገር ምንድነው? የቤተሰብ የኢትዮጵያ የኑሮ ጉዳይ የአደጋ ጉዳይ ወላሂ የምር በጣም አሳስቦኛል። አደጋም እየበዛ ነው። አላህ ይስጥር አለና ይስጥር አለይኩም ያ ጀማአ። ወላሂ በጣም ያሳስባል። የኛ ወንጀላችን በዝቶ ይሆን? ወንጀላችን በዝቷል በርግጥ። ለዛ ነው መሰለኝ አላህ የቀጣ ነው። እህልም እየተቃጠለ ነው እየተባለ ነው። አደጋም በዝቷል እና እስላሞቹም ዱዓ አድርጉ፣ ክርስቲያኖቹም በእምነታችሁ ጸሎት አድርጉ። ውዶቼ ዱዓ እንደራረግ። እስቲ ዱዓ እንደራረግ። ባለንበት ዱዓ እንደራረግ። ዱዓ አድርጉ ቤተሰብ። በጣም እያሳስባል። ይሄ የኑሮ ጉዳይ በጣም እያሳሰበ ነው። ጭንቀት ነው፣ ሀዘን ነው። ብስሚላህ ያ ረቢ ጭንቀታችን አንሳልን። እስቲ ጭንቀታችን አንሳልን ያ ረቢ። ያ ረቢ ከጭንቀት ገላግለን፣ ከጭንቀት ገላግለን ያ ኢላሂ ያ ረብል ዓለሚን። ቤተሰብ ዱዓ አድርጉ፣ ዱዓ አድርጉ። ኢትዮጵያ ላለ ሰው ዱዓ አድርጉ። እኛ እዚህ የምንቀመጠው ያለ ሀሳብ መቀመጥ አይቻልም። ለምን ብትሉ ቤተሰብ በጭንቀት ላይ ከሆነ ሀገር ሰላም ካልሆነ እኛ በምንድን ነው ነፍሳችን የምታርፈው? ዞሮ ኢትዮጵያም ነው የምንገባው። እዚህ ለጊዜው ነው መዳም ቤት የተቀመጥ ነው። ስለዚህ የኑሮ ጉዳይ አሳስቦኛል ቤተሰብ። እኔ ብቻ ነኝ ወይስ ሁላችሁም ነው የምታስቡት? እስቲ ንገሩኝ ቤተሰብ፣ መላ በሉኝ እና ውድ ቤተሰቦች አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ እና ውዴታችን ረውዳ አብሽሪ ፈታ ባይ ባርቺ። የመዳም ቅመም በሉኝ፣ ወየ በሉኝ ቤተሰቦቼ እና እንዳልፈራም ደግሞ አበረታቱኝ። ወላሂ በጣም የዩቲዩብ ጉዳይ በጣም ከባድ ነው። ለካ ዩቲዩበሮች መጀመሪያ ምን ይላሉ መሰላችሁ? ወላሂ ዩቲዩብ ነገር ልፋት አለው ምናምን። ዝም ቪዲዮ ቀርጻ መታ እዚህ ለቃ ልፋት አለው ትለኛለች እንደ ይላለሁ። ወላሂ በጣም ነው አይዲያ ይፈልጋል፣ ኤዲቲንግ ማድረግ ይፈልጋል ምናምን። ይሄ ሁሉ መማር አለ ምን አለ እና አላህ ደግሞ ቀጥተኛውን መንገድ ይምራን፣ ቀጥተኛውን መንገድ ይምራን። እሱ ራሱ ትክክለኛውን መንገድ ያ ረቢ አላህ እንዳንሳሳት አላህ ይጠብቀን፣ ይጠብቃችሁ ሁላችሁንም። እና ዱዓ አድርጉ፣ ባላችሁበት ዱዓ አድርጉ ቤተሰብ። እስቲ ዱዓ እንደራረግ። ወላሂ በጣም እያስፈራ ነው ዘመኑ። ደስታ የለም፣ ሁሌ ጭንቀት፣ ሁሌ ሀዘን። ለምንድን ነው ግን ሰው ደስተኛ ማውን? እኔ ብቻ ነኝ ወይስ ሁላችሁም ነው? ወላሂ በጊዜው ማንም ደስተኛ አይደለም። ስለዚህ ውድ ቤተሰቦቼ፣ ውድ ፋሚሊዎቼ ቅባት ተቀብቼ ነበር በነገራችን ላይ ማለት ነው። ቅባቱ ወደ ፊት ለፊቴ እየፈሰሰ ነው። ጥቁር ሸርበር ጋለው ግን ፌስታል ከውስጥ በኩል አልጨመርኩም። እና እኔ ቅባት ደግሞ የምጠቀመው ለመግዛት አልሄድም፣ ምንም አላደርግም። የምጠቀመው ቅባት ይሄ ዋኑ ለካ የምጠቀመው ቅባት ይሄ ነው። ምስጢር ነው ለእናንተ ልንገራችሁ። ቅባታችሁ ካለቃ በቃ ቅባት የምትቀቡት መዳም ቤት ሆናችሁ መዳም ቅባት የማትገዛ ነገር ከሆነ እና የምታመጣው ቅባት ከጸጉራችሁ የማይስማማ ከሆነ ካልሆነ ይሄ ቅባት ተጠቀሙ። ምስጢር ነው። ይሄ ምንድነው ብትሉ ወይራ ዘይት ነው።
ወይራ ዘይት ለቁርጥ ለሰላጣ ለምናምን የሚጨመር እንቁላል አንዳንድ ጊዜ የምሰራበት ወይራ ዘይት የለም። እሱ ነው እኔ ለጸጉር የሚጠቀሙ። ለጸጉር በጣም ጥሩ ነው ወላሂ። ማለትም እኔ ብዙ ቅባቶች ይጠቀም ነበር፣ ለጸጉር አልተስማማም። ይሄ ደግሞ በጣም ተስማምቷል። ሰዎቹ ሳያውቁ በአይላንድ ላይ ጨምር አድርጋችሁ ክላሳችሁ ላይ አስቀምጣችሁ ጸጉራችሁ ልትታጠቡ ስትሉ መታጠብ ስትፈልጉ ድፍት አርግታችሁ እሽት 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 አርጉትና ከዛ ለተወሰነ ለ2 ሰዓት ለ3 ሰዓት ወይስ ከ10 ማለትም ከሰዓት በኋላ ተቀብታችሁ ማታ ታጠቡት። ጠዋት ተቀብታችሁ ቀን ታጠቡት። ወላሂ በጣም ነው ለጸጉር ይጠቅማል። ይሄ ጥሩ ምክር ነው። እንደ እህትነት እየመከርኳችሁ የእህታችሁ ምክር ተቀብላችሁ ቅባት ይሄንን ተጠቀሙ ቤተሰቦች። ሌላ ቪዲዮ በሱ ራሱን የቻለ ቪዲዮ ልሰራ ነበር። ያው እንደጋጣሚ እግረ መንገዴ ቱስ አረግኩላችሁ። እኔ ደግሞ ነገር አልችልም በነገራችን ላይ እና ቤተሰቦቼ ላይክ ያረጋችሁ አበረታቱኝ እና በጣም ያሳስባል የሀገር ጉዳይ የአደጋውን ጉዳይ የሞቱትን ወገኖቻችን አላህ ጀነተል ፍርዶስ ይወፍቃቸው። የታመሙትን የተጎዳሁትን አላህ ይፈውሳቸው። አላህ አፍያ ያርጋቸው። ወላሂ በጣም ከባድ ለቤተሰባቸው ደግሞ መጽናናትን አላህ ይርዘቃቸው። ምንም ማድረግ አይቻልም። እቺና ጠለም እንኖራለን። እኔ እንደዚህ ሆናለሁ፣ እኔ እንደዚህ ያደርጋለሁ እንላለን። ግን የሚያውቀው እሱን ሁሉ አንድ አላህ ብቻ ነው። የምሞተውን የምኖረውን የሚያውቀው አላህ ብቻ ነው። አላህ ደግሞ ወንጀላችን ይማረን፣ ኃጢአታችን ይቀንስልን፣ ዝናብን ምስጠን። በእኛ ሰበብ ብዙዎች እየተቀጡ ነው እና ዱዓ አድርጉ፣ እስትግፋር አድርጉ። እስቲ ወላሂ ወደ አላህ እንመለስ እና ውድ ቤተሰቦቼ እስከዚህ ድረስ ስለተከታተላችሁኝ ከልቤ አመሰግናለሁ። ባይ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛት ተርፍረፍ ይበልልኝ። ደህና ሁኑ ቤተሰቦቼ።